ማለት ነው። እንግዲህ ሱመያም ስትጠብቀው ነበረ ያለውን ነገር ሰው ስንጠብቀው ብዙ ሰው ሲጠብቀው የነበረው ነገር ነው ብዬ ነው ማለት ነው አስበው። ግን እኔ ሰኢድ ማለት ነው እኔ በዚህ ደረጃ ትወርዳለህ ብዬ አልጠበቅኩም። እኔ የዲኤንኤ ውጤት መተክ ውጤቱን ትክክለኛ ውጤቱን ትነግረኛለህ ብዬም ተስፋ አላደረኩም። ግን ደግሞ ለዚህ ደረጃም ደግሞ ትወርዳለህ ብዬ አላሰብኩም በጭራሽ ማለት ነው። በእርግጥ ይቱ ላይ ወተክ አሁን ሐራም ሰርቻለሁ የሐራም ልጅ ደግሞ እዚህ ጋር አለኝ እና በጣም ይቅርታ እንደማትል አውቃለሁ። ይሄንን እንደማትል አውቃለሁ፣ ምክንያቱም ይቅርታ ላንተ ስለሚከብድህ ማለት ነው። ግን እኔ እንጃ እኔ በጣም ነው የገረመኝ። እንዴ ለካን አላውቅም ይሄን ያህል ዓመት አብረን ስንኖር ሰው አብራችሁ ትንሯችሁ ጠፍቶባችሁ ያውቃል? እኔ የሆነ የፌክ ወረቀት ታመጣለህ ብዬ ነው ያሰብኩት እንጂ ለዚህም ያክል ወርደክ ይሄን ያክል ታረጋለህ ብዬ በጭራሽ። ግን ለማንኛውም ማለት ነው ምናልባት ያላያችሁ ካላችሁ ምን እያልኩ እንደሆነ እንዲገባችሁ ማለት ነው። እስኪ ሰኢድን ቪዲዮ አብረን እንየው ምን እንዳለ ከራሱ አፍ እንስማ። የልጁ ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣሁላችሁ። ብዙዎቻችሁም ሱመያም መልሱን ስጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከእነ አብዲ ጋር ሆኜ ስፈልጋት ቆይቼ አንታ ክፍሌ ጀሚላ የተወለደችበት የድሮ መግፋላችን አሁን ደግሞ ፈልገን ስናጣ ነው ቪዲዮ የሰራላችሁ ማለት ነው። ያለች ማለት እዚህ አካባቢ አልደረሰችም። እንግዲህ ቤት ነው የቀየረችው፣ ከተማ ነው የቀየረችው የሚለውን ደግሞ አብረን ምን ነው ይሆናል ማለት ነው። የምደርስበትን ማሰብናቸው ይሆናል ማለት ነው። አገኘኋት እኔ ያው ትዳሬ በአንቺ ሰበብ ተበትኗል። እኔ አንቺን ትዳር አድናለሁ ብዬ እኔም በተንኩኝ። የምፈልገው ምንም ነገር አይደለም። እኔና እሷ አንድ ላይ ሆነን አስመርምረን በቪዲዮ ቀጥታ ቀርጸን ለሱመያ ብቻ ነው ማድረስ አላማዬ። ያው እኔም ደግሞ ጊዜ እየጠበቅኩ ነው። ባሏ ወደ ስራ ቦታ ሲሄድ ምናምን ነገር ነው በደንብ አድርጌ ሴቶች ልኬባቸው በሴት እንደዚህ እንዲጣራልኝ አድርጌ በማውቀው ሳጣራ ልጅቷ ተሳፍራለች ይላሉ። ወዴት ውዴዳ ይሁን አድራሞት ይሁን ከዚሁ ሀገር ውስጥ ሆኖ ወደ ሌላ ሀገር ተሳፍራለች ይላሉ። በምክንያት ባሏ እዚህ እያለ እንዴት ብቻዋን ተሳፍራለች ስትጠይቃቸው ከባሏ ጋር ተጣልታ ልጇን ይዛን ሄደችው። ከባሏ ጋር ተጣልታ ልጇን ይዛ ተሳፍራለች። የት እንደሆነ ግን በእርግጠኝነት ያቆመ እኔ እንጃ ነው የሚሉኝ። ያው ያለችበትም በደንብ የሚያውቀው ባሏ ነው። ባሏን ደግሞ እንዴት ትጠይቀው? ባሏን አይቼዋለሁ። ትንሽ ተቆራርሷን ደግሞ አናገርም። ባሏ አለ። ባሏ እዚህ ነው ያለው። ልጅቷና ህፃኑ ልጅ የሉም። እና በቃ ሱመያ ይኸው የዲኤንኤው ምርመራ ውጤት ይሄንን ይመስላል። በአንድ ቀን አጣዋት ብዬ አልመጣም ብዬ ደጋግሜ ስፈልጋት ነበር ከሌሎች ከተለያየ ሰዎች ላጣራ ማለት ነው። ከባሏ ጋር ኃይለኛ ጸብ ነበረ። ተጣልተው ሄዳለች። እዚህ የለችም። ተፋቷል ሁላ ነው ያሉት። እኔን ሁላ አላውቅም። ምናልባት ቪዲዮን አይተው ታውቆ ተጠራጥሯት ተጨቃጭቀው በዛ ጉዳይም ሊሆን ይችላል። ሰውም ወረኛ ነው ሊያደርሱ ይችላል። በዛም ጉዳይ ሊሆን ይችላል የጣሉት። ብቻ ተጣሉና ተለያዩ ይላል። እና ሱመያ የምትጠብቂውም ዲኤንኤ ምርመራ ምንም ነገር የለም ነው እንግዲህ የፈለገው ከአብዲና ከሙስጣፋ ጋር ማለት ነው። አልጋ ላይ ቁጭ ብለክ ባሏ ወደ ስራ ሲሄድ እየጠበቅኩኝ አልክ። ባሏ ወደ ስራ ሲሄድ እየጠበቅ ነው ለካ ነው የምትሄደው ማለት ነው። እንደዛ ነው አወራር ከሆነ ማለት ነው። እኔ እንዴት እንደማወራው ሁላ ማለት እኔ እንደዚህ ይህንን ያደርጋል ብዬ በጭራሽ ላላሰብኩኝ ማለት ነው። እንዴት እንደማወራው ሁላ ነው የጠፋብኝ እንዴ። አብዲ ራሱ እዛ ቁጭ ብሎ በጣም እንደውም የአብዲን ፓርት አላስገባሁትም እንጂ በጣም ብዙ ነገር ነው የቀባጠረው።
እንደውም በጣም ጎበዝ ነክ ምናምን ነገር ከሌላ ወለድ ምናምን ይውለድ ሲፈጠር ሰው አዋዋሉ ነው ይመስለው። የአይጥ ምስክር ድንቢጥ ናት ይባላል። እዚህ ጋር ባለ ወደ ስራ ሲሄድ ጠብቄ ሄድኩ ምናምን አልክ ማለት ነው። ጎበዝ በምን እንደተፋቱም ታውቃለህ። የት ነው የፈለካት? ሰፈሯ ሄደክ ቤቷ ሄደክ በማን ነው ያስጠየቀው? ለመፈለግ ነው የሄድከው አንተ ማለት ነው። አንተ ከኢትዮጵያ ወደ የመን ስትሄድ ልጅቷ የት እንዳለች አታውቅም። እኔ ልመን ምስኪኑ ሰይድ ለምን በጣም የዋህና ምስኪን ስለሆንክ ዝም ብለህ እኔ በቃ ሄድ ስላልኩ ብቻ በረርክ። ለምን በጣም አብዛኛውን ሰው እንደዛ ነው የሚያስብ። በጣም ምስኪንና የዋህ እኔን ፈላጊ ልጆችን ፈላጊ ምናምን መስለ ሰው ስለሚያስብክ እንደዛ እያስመሰልክ ስለሆነ ለምን ሰው የሚያየውና የሚፈርደው። በጣም የዋህ ስለሆንክ አንተ ምንም አታውቅም፣ የምታውቀው ነገር የለም። ሳታጣራ ምን ሳትል ብድግ ብለህ ሄድክ። በደንብ ነው የምታውቀው ልጅቷ የት እንዳለች። ለምን አታውቅም? ስለምታውቅ መሰለኝ ሩጠህ ከሄድከው። ገና ለገና ሰላም ገባች አልገባች የሰላም መሄድ አጣርተህ ሰላም ደግሞ ትሄድ አትሄድ በደንብ የሰላም ጓደኞች ይነግሩሃል። ለዛ አንተ ሰላም እንደገባች ስላወቅ ሩጠህ ከሄድክ ማለት ነው። እዚህ ጋር ደግሞ ቪዲዮ ላይ ምናምን ምንድን አወራኸው? ሰላምን እኔ ሌላ ነገር ውስጥ ምናምን አንቺ ምናምን ማገናዘብ አለብሽ። ሰላም ለአንቺ ብላ አይደለም ምናምን ሶስተኛ ሚስት ለመሆን ፈልጋል። ለእኔ እንደዚህ ለእኔ ካልሆነ ለማን ነው እንደዚህ የምታደርገው? ወይስ እሷም ጋር በድብቅ ተጋብተሃል ብዬ እንዳወራ ነው እንዴ? መኪና ውስጥ ገባ ያለው የት ነው? መኪና ውስጥ ነው። እየሄድክ እየፈለካት ነው አሉ። ከዛ አልጋ ላይ ቁጭ አልክ፣ ፈልገህት ጨርሰሃል አሉ። ከዛ እኔ ምን ልመን ሰይድ ሄዶ ፈልጓል። እኔ እኮ ልጁ እኔ ማለት በነገራችን ላይ ማለት ልጁ ያንተ ቢሆን ራሱ ወተክ ይቅርታ ልጁ እኔ እንደማትል በጣም እርግጠኛ ነኝ። በጣም እንደማትል አውቃለሁ። ግን ቢያንስ እንኳን ወታን እኔ እንደማለቀው እንደማላረገው እንዲህ አይነት ነገር እንደዚህ አይነት ብልግና እንደሌለብኝ ስለምታውቅ ቢያንስ ማለት ነው ቪዲዮውን እንኳን ባትልከው ይቅርታ ልጁ የኔ ነው ግን ተሳስቻለሁ፣ ሚዲያ ላይ ማውጣት አልፈልግም፣ በጣም ይቅርታ ብትለኝ ይህ ይሻለኝ ነበር። እሺ ችግር የለም ምክንያቱም እኔ እናንተ እንታረቃለን አብረን እንኖራለን አይደለም ያልኩት፣ ልጆቹን አሳይካለሁ ነው ብዬ ቃል የገባሁት ማለት ነው። እኔ እናንተ እንታረቃለን ስላላልኩኝ ልጆቹን አሳይካለሁ ስለሆነ ያልኩት። ልጁ ያንተም ሆነ ያንተም አልሆነ ራሴን አሳምኛለሁ። ልጆች ለዛ ነው ቃል የገባሁት እኮ ልጁ ያንተ ካልሆነ ምናምን በቃ ራሴን አሳምኛለሁ ልጆቹ ላሳይክ ማለት ነው። በመጀመሪያ ደረጃ ደግሞ በጣም ብዙ ሰው የሚመስላችሁ ሰይድ ሌላ ቦታ ስለወለደ እማላሳየው መስሎኝ አይደለም። ሰይድ ሌላ ቦታ ስለወለደ አይደለም። ሰይድ ሌላ ቦታ ቢወልድ የተወለደውም ልጅ ሆነ የኔ ልጆች ምንም አይነት ጥፋት የለባቸው። ፈልገው አይደለም የሚወለዱት ልጆች እኮ እኛ ፈልገን እናመጣቸዋለን እንጂ እነሱ ፈልገው እናት አባት መርጠው አይደለም የሚወለዱት። እኔ ሰይድን እኔ አዳማ ድረስ እየሄድኩኝ አዩን እያገኙ መቼም ስለ ሰይድ ምን እንደሚያስብ ማጣራት አያቅተኝም አይደል? ፌክ ወረቀት ያመጣል ብዬ ነበር ያሰብኩት። ቢያንስ የፌክ ወረቀት አሰርቶ ልጁ የኔ አይደለም ብሎ ያስባል ብሎ ያወራል። እሱ የትና የት ርቀት እንደሄደ ኧረ ቆይ ቪዲዮ ልጨርስላችሁ። አመንሽኝም አላመንሽኝም ትልቋ ደግሞ እዚህ ጋር ጨዋታ የተጫወተችው እኔ የተጠራጠርኩት አቶ ሰላምን የተጠራጠርኩት። እሱን ጉዳይ ግን ገና አጣራለሁ። ሳላጣራ ምንም አላወራም። ሰላምን የተጠራጠርኩት ሮጣ የመጣችው ለተንኮል ነው ያልኩት። ልጅቷን ልታሻሻት ልደብቃት ሊሆን ይችላል። ሳላጣራ በደንብ አላወራም፣ ግን አጣራለሁ። እና ሰላምና ሀዋን ቁጭ ብለው ፓስፖርቱን እንትን እንዳልኩት ቪዲዮ ሰርቶ ለቋል። ከሰላም ተናግራለች። ያው እኔ የሰላም ፓስፖርት ምንም አያደርግልኝም፣ አልሳፈርበትም፣ የትም አልሄድበትም።
የምፈልገውን ነገር ብቻ እንድታደርግልኝ ነው። ሰላምን ፓስፖርቷን ያስኩባት እንድትተባበረኝ ነው እንጂ ሌላ ተንኮል ባስብ ፓስፖርቱ ምን ይሰራልኛል? ሰላምን ራሷን አልይዛትም። ሰላምን ራሱ ይዣት የሆነ በር ዘግቼባት ማረጋትን አድርጌ እንትን እላለሁ። ግን ሴት ነች፣ ከሴት ልጅ ጋር አልፎካከርም። ወንድ ቢሆን ኖሮ አስፓልት ላይም በቂ ፓስፖርቷ እኔ ጋ ነው፣ ፓስፖርቷን ይዤዋለሁ። ሰላም ቪዲዮ የምታይ ከሆነ ያለ ፓስፖርትሽ ወዴት መሳፈራችን እዚሁ ነው ያለሽው። ምንም አይነት ተንኮል ሰርተሽ ሮጠሽ አትሄጂም ማለት ነው። የምፈልገውን ነገር እስካጣራ አርጊልኝ ስል የነበረው ሚሞሪ ነበረ ስጠይቃት የነበረው። ትቼዋለሁ ሚሞሪውን፣ አትስጠኝሽ። ይዞ አዞርም እሷ ጋር የለም እንደማላገኘው አውቄያለሁ። እዚህ በፈለግሽው ልማልልሽ አልኩኝ። ወላሂ የኔ ልጅ አይደለም፣ ወላሂ የኔ ልጅ ከሆነ ዛሬን ቀን አያሳድረኝ እምልልሻለሁ። የኔ ልጅ አይደለም፣ በፈለግሽው ልማል አልኩ። ሰው እኮ ማንኛውም ሰው የራሱ እምነት አለው። በእምነቱ ይማማልና ይተማመናል። ልማልና እመኝኝ አልኩ። በቃ ከምርመራ ውጭ ስመጣ እኔ ላጣራ መጣሁ። ሰላም ምን ልታደርግ መጣች? ቢያንስ እኔ ካጣራው ካስመረመርኩ በኋላ ስትልኝ ለምትዩ ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉሽ፣ አረቦች አሉ፣ ሴቶች ከኔ ጋር በመልእክት እንኳን ማድረስላቸው። ሰማችሁልኛ? ልማልና እመኝኝ ከምርመራ ውጪ። እንዴ አንተ መሀለው ካላስፈራክ ምርምር ምን አስፈራክ እንዴ? አንተ ከፈጣሪ ከፈጠረ አምላክ ዶክተር ትፈራለህ እንዴ? ምንም ነገር ከሌለብህ ዶክተር ምን እንደዚህ ያስፈራክ ነው ጥያቄ እንዴ? አሁን ሰማችኋ? የሰላምን ፓስፖርት አልሰጥም። ለምን? ስለያዘው። ለምንድን ነው ያዘው? እንደሱ አባባል ሰላም ልጅቷን ስለወሰደቻት። ሰላምን የሆነ ነገር ማድረግ ብፈልግ የሆነ ቤት አግቼ ምናምን እንደ የመን እኮ የሴት ሀገር ነው። አንተ እንዴት ነው አግተሃት የፈለገው ምንም የፈለገው ነገር እንትን ብትል የመን ህጋቸው በጣም ደስ ይላል። ምንም ነገር ማድረግ አትችልም። ይህንን ልቦና ያውቀዋል። ሲፈጠር አንድ ቤት ውስጥ አንተ እሷ ጋር ምን ልታረግ ታያስክ ራሱ ምንና ምናችሁ ራሱ መባል እኮ አለ። መንገድ ላይ ስለተገናኛችሁ ነው እንጂ ምን ነው በጣም እንትን አደረግከው። ሰው ሲፈጠር አትችልም። ሁለተኛ ነገር ደግሞ ፓስፖርቷን ስጣት እንዴ! አንተ አሁን እኔ ግራ የገባኝ ማንን ለማሳመን ነው የሰላም ፓስፖርት የቀማው? ማንን ለማሳመን ነው? ተመልካች ለማሳመን ብለህ በሰው ህይወት መጫወት አለብን? ተመልካች እንዲወድ ብለህ ሲፈጠር እኮ በስነ ስርዓት ማለት ማሰብ የሚችል ሰው በጣም ግልጽ ነው። በመጀመሪያ ደረጃ ለምን ግልጽ እንደሆነ ማለት ነው። እዚህ ጋር ግልጽ ላልሆንላችሁ ሰዎች ራሱ በስነ ስርዓት ስታስቡት ማለት ነው መሄድ አይጠበቅበትም። ለምን? ሰይድ በጣም ብዙ ቦታ አይደለም ሰይድ እኔ ላርገው ብል የማደርገው ነገር ስለሆነ አይደለም ሰይድ የትም ቦታ እጁ የሚገባው ሰውዬ ማለት ነው። እዚህ ቁጭ ብሎ ምርመራው ማስመርመር ይችላል። እሺ ሄደን እንበል አይደል? ሰላም ስለሄደች ነው ሄደው። ከዛ መጀመሪያ ልክ ገና እንደሄደ እግሩ እንደገባ ምን ቪዲዮ ለቀቀ? ሰላም እዚህ መታለች፣ ችግር ልትፈጥር ትችላለች ብለው ራሱ ሰላም ልትፈጥር አይመስለኝም። ገና መጀመሪያ ቪዲዮን አወሩት ሰላም ችግር እንደምትፈጥር። ከዛ የሚፈልገው ነገር አደረገ። ለምን? መጀመሪያ ቪዲዮ ላይ ስላወሩ ማለት ቀድሞ ሰሩ ሰላም ችግር እንደምትፈጥር። ችግር ፈጣሪዎች ግን ማነው? ሰይድ ነው። ልጅቷ የትም አትሄድም አለች ልጅቷ። አንደኛ ሰላም እንደሱ የመንም በደንብ አታውቀው። ሁለተኛ ልጅቷን አታውቃትም፣ ከነ ነው ማታውቃት። ከየት አግኝታ ነው እቺ ልጅ የምትደብቃት? እንደው አንተ እንዳሰብከው ሰላም ጠላት ብትሆን ልጅቷን የመን አገተቻት ብለህ ልታሳመን አይፈልገን? ራስህ ወይ ብር ሰጥሃት ነው ለልጅቷ ወይ በሆነ ነገር ገዛዝታቸው ወይ የሆነ ነገር ዝም አስብላቸው እንጂ ልጅቷን እንደማትል በጣም እርግጠኛ ነኝ። ማስመርመር ትፈልጋለች። እዚህ ጋር በጣም ሸፋፈነው ምናምን ነገር። እኔ ልጅቷን በመልእክተኛም አይደለም በራሱ አፍ ነው የሰማሁት ልጁ የሰይድ ነው ብላ ማለት ነው። ምንም የሚያስዋሽ ነገር እኮ የለም። ነግሬዋለሁ ራሱ ሰው ነግሯት ምናምን ነገር ምናምን ብሎ ይደፋፍነዋል። አንተ ልጁ የኔ አይደለም ብለህ ካመንክ በፈለግሽው ልማልልሽ፣ ግን አይመርመርም። ምን እንዴ
እረኒ ማውራው ሙላን ያጠፋብኝ ዛሬ እንዲህ ሳይደረግ ብዙ ልምምድ አለ እዛ ጋር ብዙ አንቺን ሱመያ የሚያስቀናት ነገሮች ሊኖሩ ይችላሉ። ስታያቸው እንደዛ ትናዳለች። አጨበጨብኩልህ እውነት ማለት ለማስቀየር ወደ ኋላ ሄደክ ለእኔ አሁን እዚህ ጋር ማለት ነው ሰው ሲያየው ሰኢድ ለሱመያ በጣም ያስባል፣ በጣም ያዝናል። አሁን ለካን ሜሞሪውን ሳይሆን ሱመያ አይተው ራሷ እንዳታጠፋ ነው። አሁን አንተ ለምን በሰላም ኢትዮጵያ ገባች ነው? ለምን በሰላም ኢትዮጵያ ኖረች ነው? ለምን ቪዲዮውን ስታየው ራሷን አለጠፋችም ነው? ሀሳብክ ምንድን ነው? ቪዲዮውን አይቼ በዛ ሰዓት ራሴን የሆነ ነገር ስላልጠጣው ተናደርክ። ያንን ሁሉ ነገር አይቼ ወደ ኋላ የቀረ ማለት ያ ቪዲዮ ወተክ የዛን ጊዜ የጠፋ ጊዜ ወተክ አወርታ ነበር። እሱን ምን እንዳልክ አዳምጠው ቪዲዮ ግን ዛሬ ለእኔ ያስበክ ለካ አንተ ለሰው ማሰብ ትችላለህ እንዴ? አንተ ለእኔ ተጨንቀክ። አንተ ለእኔ ብትጨነቅ ሲፈጠር ማለት ነው መጀመሪያ አዩን ፕራንክ ያረካት ቀን ራሱ በስንተኛ ቀን ነው ሪከርዱ ራሱ ውሸት ነው ወይስ እውነት ነው ብዬ ስጠይቅ ሰኢድ ነገር ፕራንክ ነው ወይስ የእውነት ነው ምንድን ነው አልገባኝም ስልክ ወደ እንኳን እኮ አልመለስክልኝም። አንድ ወጥቼ እዚህ ጋር እኮ በጣም ብዙ ያላወራሁት ነገር አለ ሰኢድ። እኔ በጣም ባለጌ ብሆን በጣም ብዙ ነው የምለቀው ነገር አለ፣ ግን እኔ ባለጌ አይደለሁም። እኔ እዚህ ጋር ወጥቼ እንኳን አልቅሼ ሰኢድ እንዲህ ያደረገኛል አልኩ። አሁን ልክ ለእኔ ያሰበ መስሎ በሰው ሀገር ነው ያለችው። ኧረ እባክህ መጀመሪያ አሁን ኢትዮጵያ ሰው ነው የታየክ በፊት በሰው ሀገር መሆኔ አሁን ቤተሰብ ጋር ምናምን ኢትዮጵያ ስላለ አይደለም። ከአንተ ተለይቼ አንገቴ እንደፍቼ ስላላየኝ ነው እርር ድብን ያደረገኝ። ምክንያቱም አብዛኛውን ወንዶች የሆነ የያዟ መጀመሪያ ሲይዟት ምንም አይመስላትም። ልክ ከኔ ውጭ የትም አባቷ ማትኖርም ብለው ያስቡና ልክ ከሱ ወታ መኖር የምትችል አይነት ሴት ከሆነች ወይ ደግሞ ከሱ ጋር በጣም ልፍስፍሱና ምንም ነገር ማድረግ የማትችል ምናምን ከሆነች ወይ ከኔ ውጭ ማየትም ውሃ ራስ መጠጣት አትችል ብሎ ዘና ብሎ ይቀመጥና በሆነ አጋጣሚ ራሷን ስታወጣ እርድብን ይላል። የእንትን ያለ ያኛው አሁን ሜሞሪው ያሳሰበክ ለማን ነው? ለእኔ። ለምን ቪዲዮውን አይቼ እንዳልጎዳ ምናምን። ኧረ እባክህ እሱን እኮ ረስቼዋለሁ። እኔ እኮ ተናግሬያለሁ ሰኢድ። እዚህ ጋር እኔ እንደ ቢዝነስ ነው በቃ ዩቱቤን እኮ ይህንን ዩቱብ እንደ ሱቅ ነው እየሰራሁበት ያለሁት። ግን እውነት ለመናገር ከሆነ አዩን ቀለበት ያሰርክላት ጊዜ እንደ ዛሬ አላናደርከኝ። በጣም ጉሮሮ የራሱ ተዘግቷል። በጣም ከመናደድ የተነሳ በጣም ተናድጃለሁ። ምክንያቱም ምን ያክል ማለት ነገሮችን ለመጠምጠም እንደሄደ ምን ያክል ነገሮችን ወደ ሰላም አድርጎ በቃ ራሱን ምስኪን ለማስመሰል ምናምን ነገር እንደዚህ ብሎ ምናምን የመጣበት መንገድ ጭራሽ ምንድን ያለው ልጅቷ ማን የጠለፈት ሰላም ልጅቷ የለችም አገር ለቃለች እና አላቅም ነበረ እንደለቀቀች ሲፈጠር አንተ ንጹህ ብትሆን ማለት ነው ምንም ልጁ ያንተ አይደለም። እኔ በራሴ ተማመናለሁ። አንተ ጓደኛ እንኳን እኮ ስትለው ያልማለ ሰው ነው። ሳቀበህ ለምን ሳቀ? እውነቱን ስለሚያውቅ ሰው እውነቱን ሲነግሩት የኮለኮሉት ያህል ይስቃል ይባላል። ለምንድን ነው ታውቃለህ? ሩጠህ ከሄድከው ገና ለገና ሰላም ስትሄድ እውነቱ እንዳይወጣብን ልትደብቅ። እኔ ግን ለዚህ ያክል የወረደ ደረጃ እንደዚህ ብር ምናምን የምትሰጠውን ሰጣተህ ዝም የምታስብላቸው አልመሰለኝም። የውሸት ፌክ አሰርተ ነው መሰለኝ እንደዛ አድርጎ እንደምታጭበረብር። ግን ፌክም ሆነ ምንም ሆነ በቃ እኔ ራሱ ለማጣራት ሀሳብ አልነበረኝም። ለምን በቃ ዙሮ እኔ ልጆችን ነው እንጂ አሳያለሁ ያልኩት አንተ ጋር ኖራለሁ ብዬ ስላሰብኩኝ የፌክ እንኳን ብታመጣ አልሰጣችሁ ለማንም አልሰጥም ነበር። አንተ ግን በራሷ መንገድ ታጣራለች እንደማጣራ እርግጠኛ ስለሆንክ ታጣራለች። ብታጣራ እውነቱን እንደማወጣ በጣም እርግጠኛ ስለሆንክ ምን አደረግ? ልጅቷ ጠፍታለች አልክ። አሁን እኔ በራሴ መንገድ ልጅቷን ፈልጌ አግኝቼ ማስመርመር እችላለሁ። ግን እርግጠኛ ነኝ የፌክ ነው እንደምትል። ስለዚህ አላረግም፣ ልጅቷንም አልፈልግም። ልጅቷ አለች፣ በስነ ስርዓት አለች። ምን እኔ ማላቅ ነው እንደ ይመስልክ? ቤቷ ናት። ከባሏ ጋር ተጣልታ ምናምን ይላል እንጂ ያሳዝናል በጣም። አመናችሁኝ አላመናችሁኝ ሰላም የት ትታወቃታለች?
የት ታውቃታለች? አንተ አሁን ሰላምን ማለት ነው የሆነ ነገር ለመተብተብ በጣም እየተጣርክ ነው። በጣም የሆነ ነገር ውስጥ ለማስገባት በጣም የሆነ ድራማ እየፈጠርክ ነው። ፓስፖርቷን ስጣት። በነገራችን ላይ ፓስፖርት ማውጣት አቅቶን አይደለም። አንተ እሱን ብትዘው እዚህ ማውጣት እንችላለን፣ ማውጣት ይቻላል። ይህን ነገር ረስታ አይመስለኝም። ግን ያው የመን ውስጥ ጦርነትም ስለሆነ ተሎ ስለማይደርስ በወር ውስጥ ምናምን ነው የሚደርሰው፣ በአንድ ወር እንጂ ግድ ከሆነ እናስወጣለን። ቀቅለክ እንትን ካለ ከጣፈጠ ቀቅለክ ብለው እሺ። እኔ ፓስፖርቷን ስጣት፣ ባጭሩ ፓስፖርቷን ስጣት። እኔ ልጅክ ይሁን ልጅካ ይሁን ምናምን ነገር አልፈልግም። እኔ አይመለከተኝም። ሲፈጠር በቃ ልጅቷ እዛው ቤቷ ናት አለች። ስፈልግ አግብታ ካትኖር፣ ስፈልግ ኢትዮጵያ ዛሃትና፣ ስፈልግ የራስ ጉዳይ ነው። እኔ አያገባኝም። ስለ አንተ ልጅ ኖርክ 10 ልጅ ኖርክ እኔ አያገባኝም። የልጅቷን ፓስፖርት ስጣት፣ ወደ ሀገሯ ትምጣ። በተረፈ ወሬ ያበዛሁባችሁ፣ እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።